የምን ዓላማ ይለኛል እንዴ? ወደፊት ምንድነው መሆን የምትፈልገው? ወደፊት ወደኋላ ነው። አቤት ማለቴ እኔ ምን አውቃለሁ? ምንድነው መሆን የምፈልገው? መልሶ እኔን ጠይቀኛል እንዴ? አንቺ ቴክኒክና ሙያ እንኳን ተማር ብለህ እምቢ አልከኝ። አባዬ ደግሞ ቴክኒክና ሙያ ለመማር ራሱ እኮ ቴክኒክ ያስፈልጋል ብለውኝ ነው የተውኩት። ደግሞ እሱ ምን ማለት ነው? እስከ ዛሬ ያላሰበበትን ከየት አምጥቶ ይንገርህ? እንዴት አያስብም? አይምሮ የተሰራው ለማሰቢያ መሰለኝ። ወይስ አንተ ለምንድን ነው የምትጠቀምበት? ለመብላት መሰለኝ። ረጅም ይብላ። እኔም አልገባኝም። ብቻውን የኔን ነገር ተወውና ለልጁ መፍትሄ ስጠው። አዎ አባዬ አስጠኝ ቅጠርልኝ። ወይ ጉድ! አሁንም እዛው ላይ ነህ። መጀመሪያ ዓላማህን ፈልገው እኮ ነው እያልኩ ያለሁት። እንዴ አባዬ እኔ የት ብዬ ነው የምፈልገው? እዚህ አልጋው ስር ምናምን አይጠፋም። በደንብ ፈልገው። እውነቱን እኮ ነው። የት ልፈልገው ይላል እንዴ? እስኪ እንደው ለአንድ አፍታ ሰከን ብለህ ቁጭ በልና ውስጥህን አዳምጠው። ውስጥህን አዳምጠው? እንዴት አድርጌ ነው የማዳምጠው? ይኸውልህ ምን መሰለህ፣ እኔ ላሳይ። ቀላል ነው። እንደዚህ አይነን ትጨፍንና ማለት ነው አየር እያስገባህና እያስወጣህ በደንብ እስኪ ውስጥህን አዳምጠው። አዎ ጎበዝ፣ እንደሱ። እስኪ አንዴ ድገመው። እሺ፣ እና ውስጥህ ምን ነገረህ? እባክህ ይርቦኛል። አባይ። አቤት፣ ምን ፈለክ? ባለፈው እኮ የጠየቅኩህን ነገር ዝም አልከኝ። የትኛው? ምን በቀን 10 ጥያቄ ነው የምጠይቀኝ? እኔ የትኛውን ሊያዝልህ? እንደውም ባለፈው አስጠኝ ቅጠርልኝ ምናምን ብዬ እሺ ቆይ ላስብበት ምናምን አላልከኝም ነበር እንዴ? ታው ምን የፍቅር ጥያቄ ነው እንዴ? እኔ ላስብበት የምልህ አልቀጥርም ነው ያልኩህ። እኔ ላስብበት የሚል ቃል ከተናገርኩ ራሱ ድፍን 30 ዓመት ሆኖኛል። እሱም መቼ መሰለ እናትህ የፍቅር ጥያቄ ስጠይቀኝ ነው። ያኔ ነው ትንሽ ላስብበት ያልኩት። እኔ አንተ አባት 1-2 ወር እንኳን እንግላትቻታለሁ። ኡቴ ጭራሽ ነው የሆነኝ ጠያቂዋ። እና እኔ ደምሴ እኔ ታዲያ አይ በስንት ሰው አስለምነህ እንዳላገኘኝ እንደዚህ ትላሁን ማ እኮ እኔ ደምሴ አልቀረብሽም። ኧረ አባዬ አሁን ርዕስ አትቀይሩ። ለምንድን ነው አስጠኝ የማይቀጠርልኝ? አንተ ደግሞ ባለፈው ነገርኩህ አይደል እንዴ? ወጪ አውጥቼብህ በኋላ ማትሪክ ብትወድቅ ማን ነው ተጠያቂው? ይሄን እኮ አልመለስክልኝ። ምንድነው የምትሉት በእናንተ ቋንቋ? ላሽ እኮ ነው ያልከኝ። አስጠኙ ነዋ ተጠያቂ የሚሆነው እንጂ እኔ ልጅ የመያዝ ችግር የለበት። ኧረ ወዲያ አልቀረብሽም። ሲጀመር ባንቺ ነው የወጣው ልጁ። በኔ ቢወጣማ እስካሁን ጨረቃ ላይ ነበር። አይ ጉዴ! ምን ነው ታዲያ አንተ አልወጣህ ጨረቃዋ ላይ? ኧረ እኔ የጨረቃ ላይ ምን አስወጣኝ? ምን የጨረቃ የመሰለች ሚስት እኮ አለችኝ። ኧረ ተወኝ። ኧረ አባዬ አልተቻልክም። ዝም በል እና እኔ እንዳንተ ነፈዝ መሰልኩህ? አባዬ ግን የምር ለኔ አስጠኝ ቅጠርልኝ እንጂ ያሳያለሁ። ማለፍ ብቻ አይደለም በጣም ነው ማልፈው። ሮዳ ቆይ አንተ አስጠኝ የምትለው አርፈ በራስህ አታጠናም እንዴ? ምን ልዩነት አለው እንዴ? አባዬ እኔ አልገባኛል። እኔ ሞከርኩ መፋጠጥ ብቻ ሆነ። እኔ ምንም አይገባኝም። እና እንዴት አድርጌ ላስገባብህ አለ ሰውየው። እኔ ግን አንድ ሐሳብ አለኝ። ወደ አይምሮህ እንዲገባ ከሆነ የፈለከው ለምን እንደዚህ አድርገህ አታጠናም? ከፍ አድርገህ እንዲህ ወደ ታች ግራቪቲ ሊስበው ይችላል። እባክህ ዝም በል። እኔ ማትሪክ ከወደቀ ሰው ምክር መቀበል አልፈልግም። አንተ ስታልፍ እናያለን። ብሬ እንደሆነ አያሳፍረኝም፣ ይጥልሃል። ምን አልክ? አይ ወዲህ ነው። እና በቃ አስጠኝ ይቀጠርልኝ ነው የምትለው? አዎ አባዬ እኔ ቢቀጠርልኝ ደስ ይለኛል። እሺ አንቺስ ምን ትያለሽ በዚህ ጉዳይ? እኔማ እንግዲህ የምለው ነገር ቢኖረኝ አስቤዛ አልቆብኛል፣ የአስቤዛ ብር ስጠኝ ነው። ትናንት ጀምሮ እየጠየቅኩ ዝም አልኩ። ይቺ ደግሞ ምንድነው ጣቢያ የምትቀላቅለው? አስጠኝ ይቀጠርለት አይቀጠርለት ነው የተባለው። ኧረ እኔ መች እሱ አስጨነቀኝ። ከፈለክ አንተም አስጠን ነው። ወዲያ ታየው ምን እኔ ሲጀምር አንቺ ሰውዬ መጠየቅ። አንተስ እንዴት ነው? ምን ትላለህ? እሺ በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ። ወደ ጥያቄ ስገባ ለዚህ ልጅ አስጠኝ ቀጥረን 15,000 እና 20,000 ብር ከምንከፍል አትበል። ደግሞ እንደሚከፍል ሰው እኔ ነኝ የምከፍለው። ሐሳብን ብቻ ተናገር ነው የተባልከው አንተ። አይ አባዬ ነገሩን ነው ያልኩት። አሁን አንተ ለአንድ አስጠኝ 20,000 ብር ከምትከፍል ለምን እኔ በግማሽ ዋጋ አላስጠናውም ነው። በ10,000 ብር እንስማማ። እኮ አንተ ነህ የምታስጠናው ማለት እኔ ምን ያንሰኛል? ሲጀመር ምን አለህና ምን ያንሳል? ምንድነው ልጁ ልታስጠና የምትችለው ነገር ነው ጥያቄው። እንዴት እንደሚወደቅ ነው የምታስጠናው? ዝም አትለውም አባዬ። እኔንም እኮ ይዞኝ ገደል ሊገባ ነው ሐሳብ። እኔ እንደው አባዬ ይቅርታ አድርግልኝና እንኳን ከሱ ጋር ቁጭ ብዬ የማላውቀውን ነገር ላጣና 1 ሲደመር 1 2 ነው ቢለኝ ራሱ አላምንም። ቆይ አጣርጬ ልምጣ የምለው ነው የሚመስል። አንተ ደግሞ እንደው ዝም ብለው ከሰሙ ብዙ ትለፈልፋለህ። አይ ያው ትንሽ ግነት ዘይቤ ነገር ልጠቀም ብዬ እኮ ነው። ዘይቤ ደግሞ ምንድነው? አያ አባዬ ጉዱን ዘይቤ ራሱ እኮ ምን እንደሆነ አያውቅም። ኧረ ይሄንንስ እኔም አላውቀውም። ምንድነው? ኧረ ጉድ ፈላ። አንተማ አታውቅም? እሺ ማያ አንቺስ ዘይቤ ምንድነው? ዘይቤ ዘቢቤን ማለት ነው ጎረቤታችንን። በቃ ተውት፣ ሁላችሁም አታውቁትም። እኔ ነኝ ማለት እኮ ነው የዚህ ቤት ምሁር። ምንድነው የምታሽቃብጠው? አንተ ካወቅክ ንገረን።
እሺ እንግዲህ ዘቢቤ ማለት ማን ነው? የማያሳሳተች ዘይቤ ማለት ምንድን ነው? ጠፋኝ። ምንድን ነበር? አንተም ጠፋህ። ዘይቤ ብቻ የሆነ ነገር ነው። አማርኛ መምህራችን ነው ስትለው የሰማሁት። አይ ለነገሩ ጥሩ ነው መምህሯን ራሱ ማስታወስህ እና ይሄንን አይምሮ ይዘህ አስጠኝ ይቀጠርልኝ የምትለው። አባዬ ደግሞ እና አስጠኙን የፈለኩት እኮ ለዛ መሰለኝ። እንዴት አስጠኘው ሌላ አይምሮ ይገጥምልሃል እንዴ? በለው እንደዛ ነገር ነው። ታዲያ እንደዛማ ከሆነ ከአስጠኝ ይልቅ ጋራዥ ብትሄድ አይሻልህም? በደንብ ፈተው እንዲያዩልህ። አባዬ ደግሞ ሙድ እያስክብኝ ነው። አይደለም እኔ እኮ ለራስህ ብዬ ነው። አይምሮ ውስጥ የዛገ ነገር ካለ እንዲቀይሩልህ፣ ሞተሩም ነክሶ ከሆነ ዘይት እንዲጨምሩልህ ብዬ ነው። ለምንድን ነው የምታሾፍብኝ አባዬ? ካልፈልግም አትልም እንዴ? አልፈልግምማ ብለህ አልሰማም አልከኝ እኮ። ቶ እኔ ምን ቸገረኝ? ወድቄ እገላገልልሃለሁ። ጉድ ፈላ። ለእኔ ስትል ለምን እንድትፈታተልም ከፈለክ እንደው ጨርሶ ለእኔ የሚማርልኝ መሰለው እኮ አንቺ። እና ለማን ነው የምማረው? እረፍ። አንተ ደግሞ ለራስህ ብለህ ነው የምትማረው። ምን ለማለት ፈልገህ ነው? እንዴት ለእኔ ምን ይጠቅመኛል? እየመጣች ተኛለ ሰውዬው። ዝም ትይዋለሽ እንዴ አንቺ? አሃ እኔ ምን ላድርግህ? አልነገርከውም እንዴ ስታስመዘግበው? ምንድን ነው የምነግረው? ለምን እንደሚማር ነው። ሆሆ ምን ብዬ ነው የምነግረው? ይሄ ይጠፋዋል እንዴ? እየቀለደብኝ ነው እንጂ። ኧረ እኔ የምሬን ነው። እና ለምንድን ነው 10 ዓመት ሙሉ እየተመላለስክ የተማርከው? ተማር ብላችሁ ነው? ኧረ ተማር ስላልን ነው የምትማረው። ቆይሽ ዓላማህ ምንድን ነው ለመሆኑ? የምን ዓላማ ይለኛል። ወደፊት ምንድን ነው መሆን የምትፈልገው? ወደፊት ወደኋላ ነው። አቤት ማለቴ እኔ ምን አውቃለሁ? ምንድን ነው መሆን የምፈልገው? መልሶ እኔኑ ይጠይቀኛል እንዴ አንቺ? እና ምን አድርገህ ነው የምትለው? እስከ ዛሬ ያላሰበበትን ከየት አምጥቶ ይንገርህ? እንዴት አያስብም? አይምሮ የተሰራው ለማሰቢያ መሰለኝ። ወይስ አንተ ለምንድን ነው የምትጠቀምበት? ለመብላት መሰለኝ። ወረጄ ብላ። አይ ያንተ ነገር ምን እያወቀው? የዘንድሮ ትምህርት በልምድ ሆኗል ሁሉም የሚማረው እንዲሁ ሌላው ስለተማረ። ለምን እንደዛ ይሆናል እኮ ነው ጥያቄው። ሰው እኮ ዓላማ ከሌለው እንስሳ ሆኗል ማለት ነው። የደመ ነፍስ ህይወት ነው እየኖረ ያለው። እውነት ብለሃል አባዬ። ወይ በአንድ ፊቱ እንደኔ ወድቆ መገላገል ይሻላል። ዝም በል። ይሄ ደግሞ ከአንተማ እንስሳው ይሻላል። ቢያንስ እሱ እኮ ወድቆ ይነሳል። አንተ እኮ እዛው እንደተዘረፈጥክ ነው የቀረኸው። ቴክኒክና ሙያ እንኳን ተማር ብለህ እምቢ አልከኝ። አባዬ ደግሞ ቴክኒክና ሙያ ለመማር ራሱ እኮ ቴክኒክ ያስፈልጋል ብለውኝ ነው የተውኩት። ደግሞ እሱ ምን ማለት ነው? እኔም አልገባኝም። ብቻ አሁን የኔን ነገር ተወውና ለልጁ መፍትሄ ስጠው። አዎ አባዬ አስጠኝ ቅጠርልኝ። ወይ ጉድ! አሁንም እዛው ላይ ነህ። መጀመሪያ ዓላማህን ፈልገው እኮ ነው እያልኩ ያለሁት። እንዴ አባዬ እኔ የት ብዬ ነው የምፈልገው? እዚህ አልጋው ስር ምናምን አይጠፋም። በደንብ ፈልገው። እውነቱን እኮ ነው። የት ልፈልገው ይላል እንዴ? እስኪ እንደው ለአንድ አፍታ ሰከን ንብለህ ቁጭ በልና ውስጥህን አዳምጠው። ውስጥህን አዳምጠው? እንዴት አድርጌ ነው የማዳምጠው? ወይ ጉድ! ብቻህን ቁጭ በልና እስኪ ከራስህ ጋር አውራ ነው የምልህ። እንዴ አባዬ እኔ እብድ ነኝ እንዴ ብቻዬን የማወራው? ለነገሩ ምን አንተ ይገባሃል ብዬ ዝም ብዬ እኮ ነው የምደርቀው። ይኸውልህ ምን መሰለህ፣ እኔ ላሳይ። ቀላል ነው። እንደዚህ አይነን ትጨፍንና ማለት ነው አየር እያስገባህና እያስወጣህ በደንብ እስኪ ውስጥህን አዳምጠው። አዎ ጎበዝ፣ እንደሱ። እስኪ አንዴ ድገሙ። እሺ እና ውስጥህ ምን ነገረህ? እባክህ ይርቦኛል። ኧረ ወዲያ። ይሄ እንደው ምንም አይጠቅምም። አስጠኝ ሳይሆን የአይምሮ ሐኪም ነው የሚያስፈልገው። እስኪ እሱን እፈልግለታለሁ እንግዲህ